ቅኔያዊ ግጥምን ለመፍታት ሆነ ለመግጠም ከሚያስፈልጉን መስፈርቶች ሁለተኛው ፊደልን በማሸጋገር ከአንደኛው ቃል አንድ ፊደል በማንሳት ወደ አንዱ በመውሰድ ቅኔያዊ ግጥምን መግጠም ሆነ መፍታት እንችላለን። ይህ ማለት በሁለት አይነት መንገድ ነው የምናሸጋግረው። ከግራ ወደ ቀኝ አንድን ፊደል አንስቶ በመውሰድ በምሳሌ ስንመለከት ስጋ እበላ ብዬ የቆረጥኩትን ላሳያችሁ መጣሁ እኔማ ጣቴን። ስለዚህ በዚህ ግጥም ውስጥ ሁለት ቃላቶች አሉ ሊሸጋገርባቸው የሚችሉ ህብረ ቃል የምንለው ማለት ነው። ይህም እኔማ ጣቴን የሚል ሁለት ቃላቶች አሉ። ከዛ አንዷን ፊደል በማንሳት ከግራ ወደ ቀኝ ነው ብላችኋለሁ። ከግራ አንዷን ፊደል አንስተን ወደ ቀኝ ስናስጠጋት ትርጉሙ የተለየ ይሆናል ማለት ነው። ሰሙን ስንወስድ እንዳለ ነው የሚቀመጠው። ሰሙ እንዳለ ነው የሚቀመጠው። ስጋ እበላለሁ ብዬ የቆረጥኩት ጣቴን ላሳያችሁ መጣሁ፣ የተቆረጠውን ጣቴን ላሳያችሁ መጥቻለሁ ለማለት ነው። ወርቁን ስንወስደው ግን ከላይ እንደምትመለከቱት ማን አንስተን ወደ ቀኝ ስንወስዳት ማን ብቻ አንስተን ወደ ቀኝ ስንወስዳት እኔ ማጣቴን የሚል ትርጉም ይሰጣል ማለት ነው። ስለዚህ መቸገሬን ላሳያችሁ መጥቻለሁ፣ ቸግሮኛል እያለ ነው ማለት ነው ይሄ ሰው። ስለዚህ በዚህ መንገድ ድብቁን ሚስጥር እናገኘዋለን ማለት ነው።